በዓል ላደረሰን ለአምላካችን ለእግዚአብሔር ክብርና ምስጋና ይግባው። ክቡር አባታችን መምህር ቆሞስ አባ ኤልያስ እንዲሁም ሊቃውንተ ቤተክርስቲያን በየማዕረጋችሁ ከጊዜ አንጻር ሰንበት ትምህርት ቤት ወጣቶች፣ አባቶች፣ እናቶች፣ እህቶች፣ ወንድሞች ሁላችንም በእግዚአብሔር ስም እንደምን አደራችሁ? እንኳን ለበዓለ በረከቱ በሰላም በጤና አደረሳችሁ አደረሰን። ከጊዜ አንጻር ምናልባት ሁለት ነገሮች ያስፈልጉኛል። ሊቃውንቱ እንዲደገምም እንዲፈታም አይፈልጉም፣ ምክንያቱም ያውቁታልና። ምዕመናኑ ደግሞ እንዲፈታ በግዕዝ በቋንቋ የተሸፈነው ቃል እንዲገለጥ ይፈልጋሉ። እንግዲህ ይህንን እግዚአብሔር ያጠጥምልን። ለጴጥሮስ እያፈራሁ እንተ ሰብእ ልሳን እስመ ልሳነ ሰብእ ለጴጥሮስ ተሁቦ በዘልሳነ ሰብእ መጠን። ጴጥሮስን የሰው ምላስ አያስፈራውም፣ የሰው ምላስ ለጴጥሮስ ተከፍሎታልና፣ እንዲያውም ሰዎቹ ባነሱት ቁጥር ሀብት ይበዛለታልና ነው። እንግዲህ ልሳን ማለት ቋንቋ ነው። በዛሬው ዕለት ደግሞ መንፈስ ቅዱስን በመቀበላቸው ሐዋርያት የቋንቋ ተከፍሎ አልነበረባቸውም። ሁሉንም የዓለምን ቋንቋ በሙሉ መናገር ችሏልና የሰው ልሳን ማለት የሰው ቋንቋ ለጴጥሮስ ተሰጥቶታልና ለማለት ነው። ለጴጥሮስ እያፈራሁ እንተ ሰብእ ልሳን እስመ ልሳነ ሰብእ ለጴጥሮስ ተሁቦ ተከፍሎ በዘልሳነ ሰብእ መጠን። ጰራቅሊጦስ በኃይለ ብረቱ አጸደ ማይረሮ ለወልደ ማርያም ዘበጽሐ ወአዲ አስተጋባ አሰሮ። ጉልበተኛ ጰራቅሊጦስ የማርያምን ልጅ አዝመራ በጉልበቱ አጨደ፣ ገለባውን ሳይቀር ሰበሰበ። መድኃኒታችን ኢየሱስ ክርስቶስ 3 ዓመት ያስተማራቸውን ደቀ መዛሙርት አንድ ቀን ወርዶ 3 ዓመት ያስተማራቸውን ትምህርት እንዲናገሩ እንዲያስተውሉ አድርጓቸዋል እና ይህንን ለመግለጽ ነው። ጰራቅሊጦስ በኃይለ ብረቱ አጸደ ማይረሮ ለወልደ ማርያም ዘበጽሐ ወአዲ አስተጋባ አሰሮ። ዘአምላኬ ኃይለ መንፈስ ቅዱስ ይክስት ወያስተሐፍር ነገሥተ። ወደ አባ ኤልያስ ይዞርኩት ኃይለ መንፈስ ቅዱስ ይክስት ወያስተሐፍር ነገሥተ። ኤልያስ በኃይለ ጸሎቱ አውረደ አዝነመ እሳተ ወአጽራሪሁ አፍርሃ በኃይሉ አስተብረከ ኃይላተ። ኤልያስ አቃሮን ምንድን ነው ይሄ? አካዚያስ የተባለ ንጉሥ ወደ ጣዖት ቤት ሰዎችን መዳንና ለመዳን እንዲጠይቁ ልኮ ነበርና ትሞታለህ እንጂ ከወጣበት አልጋ አትወርድም ብለህ ንገረው ብሎ እግዚአብሔር ተናገረ። ኤልያስ ተናገረ። አንቃቸው አምጡ ብሎ 51 ሰዎችን ላከ። የእግዚአብሔር ሰው ውረድ አሉት ካለበት ተራራ። የእግዚአብሔር ሰው ከሆንክ እናንተን ከሰማይ እሳት ወርዳ ተብላችኋል። 151 ሰዎችን ቀጥሎ መጡ። 151 ሰዎችን 102 ሰዎችን አስፈልቷል ማለት ነው በእሳት። እና ዛሬም እንግዲህ ባለ ጰራቅሊጦስን በመንገራችን እንግዲህ ይሄም እንዲህ ደምቆ በአጠቃላይ የአድባራት ነገዳን የሰንበት ትምህርት ቤቶች ባለ ጰራቅሊጦስን እንዲያከብሩ ማድረጋቸው ይህን እንግዲህ እሳት ማውረድ ነው። ስለ መንፈስ ቅዱስ እንዲናገሩ ምስጢሩ እንዲራቀቅ የሥላሴ አንድነት ሦስትነት ለትውልዱ ለምእመናን እንዲረዳ ማስደረጋቸው ለመናገር ነው። ኃይለ መንፈስ ቅዱስ የአሪ ወያስተሐፍር ነገሥተ ኤልያስ በኃይለ ጥበቡ ኤልያስ በኃይለ ጸሎቱ አዝነመ አውረደ እሳተ ወአጽራሪሁ አፍርሃ በኃይሉ ወአስተብረከ ኃይላተ። መፍቱ በጽዮን እመይትገበር ጉባኤ መፍቱ በጽዮን እመይትገበር ጉባኤ ጽርሐ ጽዮን አምጣነ ቀዳሚ ተገብረ ጉባኤ ጽርሐ ጽዮን አምጣነ ቀዳሚ ተገብረ ጉባኤ በዘመንፈስ ቅዱስ ተረክበ ከመ ይባርክ ጉባኤ። ቤቱ አንድ ነው እንዳትደነግጡ። በጽርሐ ጽዮን ይህ ጉባኤ መደረጉ በጣም ተገቢ ነው ያልኩት። ለምን? የመጀመሪያው ጉባኤ የተደረገው ጽርሐ ጽዮን ነበርና ማነው የተገኘበት? መንፈስ ቅዱስ በወረደበት ለማለት ነው። እና ይህን ለማገናኘት ነው። መፍቱ በጽዮን እመይትገበር ጉባኤ ጽርሐ ጽዮን አምጣነ ቀዳሚ ተገብረ ጉባኤ በዘመንፈስ ቅዱስ ተረክበ ከመ ይባርክ ጉባኤ። ወደ ዋይዜማ እሄዳለሁ። ጰራቅሊጦስ መምህረ ጽድቅ ዘአርዲተ ዜማ ጽውዓ ወማእከለ አርዲት ቆመ። ጰራቅሊጦስ መምህረ ጽድቅ ዘአርዲተ ዜማ ጽውዓ ወማእከለ አርዲት ቆመ። አስብዖሙ ለአርዳኢሁ ምንድን ነው? አስብዖሙ ለአርዲተ ዜማ ዘማኅበር ቀለመ
በቤተ ጉባኤ ቅዱስ ዘጽርሐ ጽዮን ተሰይመ የቤተ ጉባኤ ስም ነው። አመባ ለወልድ አጸቀ በዘተአደመ አሐተኔ አሐተኔ ይበሉ ሰላም። እንግዲህ እንደመላከት ይበሉ ሰላሙን ብሉ እንግዲህ የጉባኤ መምህር ለተማሪዎቹ የማዕረግ ቀለም ይባላል። ሁሉም ተማሪ በየደረጃው በትምህርት ያለው አንድነት የሚሰማው እና ዛሬ በህብረት እንዳሉ እውቀት ጥበብ መግለጹ ለመናገር ነው። ወደ ሁለተኛው ዜማ ልገልጡ ለእግዚእነ ለኩልነ ሀበነ ንበር በዘዚያ ከመንፈስ ከመዘርስ መዘሮ ወነዛፎ ቅዱስ ወዘያፈርሆ ህብረት ወይሰነአ ወደነስ በዘይት ካሎ ኪያነ እንዘ ያፈልስ መዋሂድና ሀቢሃ ለባይስ መንፈስ ቅዱስ ግን በቅዳሴ የምንሰማው ነው። እኛን አንድ አድርገን ጠላት እንደ ስንዴ እንደ ባቄላ ዘር በትኖናልና ወዘያፈርሆ ህብረት ወይሰነአ ወደነስ ኃጢአት የሚስማማው አንድነት የሚያስፈራው ጠላታችን በተቻለው መጠን ደግሞ እኛን ከሰላም ከአንድነት ወደ መለያየት የሚመራ ያ ጠላት እኛ እንዲያደርገን ነውና አንድ አድርገን የሚለው ጸሎት የሚመስል ነው። እግዚእነ ለኩልነ ሀበነ ንህበር በዘዚአ ከመንፈስ ከመዘር እስመ ዘረቆም ለዛኩ ቅዱስ ወዘያፈርሆ ህብረት ወይሰነአ ወደነስ በዘይት ካሎ ኪያነ እንዘ ያፈልስ መዋሂድና ሀቢሃ ለባይስ። አንዷ ዜማ ጨምራለሁ። ልሳናተ ሰብእ ሐዋርያት መንፈሳውያን በጽድቅ ወእሳታውያን አንጋድ። ልሳናተ ሰብእ መላእክት መንፈሳውያን በጽድቅ ወእሳታውያን አንጋድ ጰራቅሊጦስ እስመ ፈጠሮሙ እምነፋስ ወነድ። ጰራቅሊጦስ እስመ ፈጠሮሙ እምነፋስ ወነድ ወልሳናተ ሰብእ አርባብ ኢይትገሰሱ በእድ እንበለ ዳይሙ ይሰማ በከመ ሞገድ ድምፀ ይዱ በዘጽዮን አውድ። እንግዲህ አምላካችን እግዚአብሔር መላእክት የሰው ቋንቋዎችን ከእሳት ፈጥሯቸዋልና እሳታውያን መንፈሳውያን ናቸው ማለት ነው። እንግዲህ ቋንቋዎቹ በእሳትና በነፋስ ስለተገለጹ ስለተሰጡ ለመናገር ነው። ልሳናተ ሰብእ መላእክት እሳታውያን መንፈሳውያን በጽድቅ ወእሳታውያን አንጋድ ጰራቅሊጦስ እስመ ፈጠሮሙ እምነፋስ ወነድ ወልሳናተ ሰብእ አርባብ ኢይትገሰሱ በእድ እንበለ ዳይሙ ይሰማ በከመ ሞገድ ድምፀ ይዱ በዘጽዮን አውድ። እሺ ሥላሴ ለፍርሃት ወለዝንጋኤ ቤተ ሰብአ ልበ ስቆን ያጥፍቆሙ በነደ ነበልባል ናዳብ ፈቂዶ ለጽርሐ ጽዮን ዘዮዳ። ለፍርሃት ወለዝንጋኤ ሰብአ ልበ ጴጥሮስ ያጥፍቆሙ በነደ ነበልባል ናዳብ ፈቂዶ ለጽርሐ ጽዮን ዘዮዳ። እስኪ ጰራቅሊጦስ ለዘበ ከመዘበ ውስጣ በእሳት አንደዳ ከመዘበ ውስጡ በእሳት አንደዳ። እቺ ጭብጨባ የለው እንደው እስኪ ወራ አልኮ እየጠፋ ነው። እሺ ለፍርሃት ወለዝንጋኤ ሰብአ ልበ ስቆን ያጥፍቆሙ በነደ ነበልባል ናዳብ ፈቂዶ ለጽርሐ ጽዮን ዘዮዳ። ጰራቅሊጦስ ከመዘበ ውስጣ በእሳት አንደዳ። ቤቷን ነው በእሳት ያነደዳት ጽርሐ ጽዮንን ነው። ወእምነደ እሳት የተርፏ ቤታ ለጽርሐ ጽዮን አይማዳ በነደ ጰራቅሊጦስ እንተቆዳ እምነ ጠፈራ ከነአን ምድረ ይሁዳ እስከ ታይቱ ፍልስጤም ድዳ። የመጨረሻ ነው፣ አንድ ነው የሚቀረው። ምን ማለት ነው ሀሳቡ? ጠላት እንግዲህ የሚጠሩትን ጰራቅሊጦስ የተባለ ወጣት የጴጥሮስ የልብ ፍርሃት እና መዘንጋት ጠላቶቹን ያጠፋቸው ዘንድ ያሉበትን ቤት ያቺ ጽርሐ ጽዮን በእሳት አነደዳት። መንፈስ ቅዱስ በእሳት አምሳል በጽርሐ ጽዮን መውረዱ ነው። ከዚያ ደግሞ የቤቱ ምሰሶቹ አልቀሩ ሐዋርያት ናቸው።
በውስጥ በቤቷ ውስጥ ያሉት ሰባቂት ቅዱሳት አንስት ምሰሶቹ ሐዋርያት እነዚያም አልተረፉም እሳት አያተርፉምና። ከዚያ ቀጥሎ ምንድነው? እስከ ነጠፈራ ኬብሮን ምድረ ይሁዳ እስከ ታይቱ ፍልስጤም ድዳ ከጠፈሩ እስከ መሰረቱ ማለት ከኬብሮን ከምድረ እስራኤል ተነስቶ እንግዲህ ወንጌል ይሄ የተቀጣጠለ መንፈስ ቅዱሳዊ ሙቀት እንግዲህ እስከ ዓለም መዳረሱን ለመናገር ነውና በእሳት አቃጠላት ማለት በእሳት እንግዲህ በመንፈስ ቅዱስ ገላጭነት የተገለጠው ምስጢር መናገር ነው ማለት ነው። ለፍርሃት ወለዝንጋኤ ሰባልበ ጴጥሮስ ስምዖን ያጥፍቆሙ በነደ ነበልባል ስምዖን ፈቂዶ ለጽርሐ ጽዮን ዘይወዳ ጰራቅሊጦስ ከመዘበ ውስጣ በእሳት አንደዳ ወእምኔደ እሳት የተርፉ አበይታ ለጽርሐ ጽዮን አይማዳ በነደ ጰራቅሊጦስ እንተ ይወዳ በነደ ጰራቅሊጦስ እንተ ኦዳ እምነ ጠፈራ ኬብሮን ምድረ ይሁዳ እስከ ታይቱ ፍልስጤም ድዳ። አጭር ወድስ እምርሁቅ ያበርህ ወያንጸበርቅ ርሁቅ እምርሁቅ ያበርህ ወያንጸበርቅ ርሁቅ በእሳት አምጣነ ተፈትነ እንድርያስ ወርቅ። እንድርያስ የተባለ እንግዲህ ከሩቅ ያለ ሰው በጣቱ ቀለበት አድርጎ ከሩቅ ይፈልቃል። ምንድነው ያ ያደረገው ወርቅ በእሳት የተፈጠረ ጥሩ ወርቅ ነውና ነውና እንድርያስ ማለት ከሀገር ሰውን ወደሚበሉ ሰዎች ሀገር ድረስ ሂዶ ያስተማረው ተባዕ ለመስቀል ይሏል። ለሞት የጨከነ ሰው ስለነበረ ነው። እምርሁቅ ይትረአይ ወያንጸበርቅ ርሁቅ እንድርያስ በእሳት አምጣነ ተፈትነ እንድርያስ ወርቅ። ይቆየን።